ዛሬ በኤስትሮጅን ላይ ያለውን ኤስትሮጅን በጣም ያው እነዚህ በተለይ እነዚህ እንደ ዋና ፕሮጀስትሮን እና ኤስትሮጅን ሆርሞኖች ገና ኤርሊ ኤጅ ላይ ነው ሴቶችን እንግዲህ ያው የሚጀምሩት በእኛ ህይወትና ችግራቸውም ከዛ ተነስተው ነው የሚመጡት። ሴት እንደመሆናችን መጠን እነዚህ ነገሮች ኤርሊ ላይክ አሁን በተለይ ከ8 እና ከ9 ጀምሮ ህፃናትን ጀምሮ ነው ይሄ ሆርሞን ባዘር የሚያደርገውና እስከ መጨረሻው ወደ ሜኖፖዝም ስንገባ ይሄ ነገር እየተከተለን ይመጣልና እንዴት ነው ባላንስ ብናረጋው ልጆቻችንን ሰፖርት ለማድረግ ልጆች ወደዚህ ነገር ኤርሊ ኤጅ እንዳይጋፈጡ ከገቡትስ በኋላ እንዴት ነው የሚወጡት ሰላማዊ በሆነ መልኩ የሚለውን የተወሰነ እንነጋገራለን። ኤስትሮጅን ሆርሞን በጣም ኢምፖርታንት ሆርሞን ነው ለሴቶች። በወንዶች ውስጥም አለ ግን በጣም ጥቂት ነው። አሁን ለምሳሌ ቴስታስትሮን ወንዶች ውስጥ በብዛት እንደሚገኘው በጥቂቱ ሴቶች ውስጥ እንደሚገኘው ሁሉ ኤስትሮጅንም በጥቂቱ ወንዶች ውስጥ አለ። ሲበዛ ችግር አለው ማለት ነው። አሁን ኤስትሮጅን ሆርሞን ወንዶች ውስጥ ሲበዛ እንደ ሴት ጡት እንዲያወጡ ይሄ ጋይኖኮመስቲያ የሚባለው ማለት ነው ጡት እንዲያወጡ ያደርጋቸዋል። የነሱ ሆርሞን ደግሞ ይሄ የሜል ሆርሞን ወይ ደግሞ ቴስታስትሮን እኛ ውስጥ ሲበዛ ደግሞ ፂም እንድናወጣ እነሱን እንድንመስል ድምጻችን እንዲቀየር ያረግብናል። ስለዚህ መብዛታቸው ነው ችግሩ ሁለቱም ጋር። በጥቂቱ ግን ሰውነታችን ይፈልጋቸዋል። በጣም ሎ ቴስታስትሮን በእኛ ውስጥም ሲኖር ሴክሹዋል ላይፋችንን አፌክት ያደርጋል። ሲበዛም ደግሞ እንደሰማችሁኝ የፒሲኦኤስ ችግር ያመጣል። እንደዚህ የወንዶች አይነት ፊታችን ላይ ጸጉር አላግባብ የሆነ ጸጉር ይወጣል። ብቻ አላስፈላጊ የሆኑ ነገሮች እናያለን ሲበዛ። ስለዚህ ለኛ ጤናማ የሆነ ኤንቫይሮንመንት ለመፍጠር በጣም ጥቂት የሆነ ቴስታስትሮን በተለይ ኤስትሮጅን እና ፕሮጀስትሮን ባላንስ መሆን አለባቸው። ሲበዙ ችግር ስለሚያመጡ ምክንያቱም ኤስትሮጅን ኢምፖርታንትነቱ ስኪናችን ላይክ የሴት ቆዳ ሶፍት እንዲሆን ሴት የሚመስል ቆዳ እንዲኖረን የሚያደርግ ሙዳችንን የሚያግዝ ብሬናችንን ሰፖርት የሚያደርግ ቦናችንን ልባችንን ሁሉ ሰፖርት የሚያደርግ ሆርሞን ነው። ለሴት የሴት ሼፕ ማለት ነው የኛን የሴት አይነት ቅርጽ እንዲኖረን ጡት እንዲኖረን እንዳለ ይሄ ታፋችን ጋር ያለው የሴት ቅርጽ እንዲመጣ የሚያደርገው ኤስትሮጅን ነው። እነዚህን ውበቶች ለሴት የሚሰጠው ኤስትሮጅን ነው። ይሄ የሚሆነው በልክ ሲሆን መልካም ነው። ልክ ይሄን ውበት እንደሰጠን ሁሉ ሲበዛ ደግሞ ያው ሼፓችን ከወገባችን በታች በጣም ይወፍራል። ላይክ አንድ ሴት ኤስትሮጅን በሰውነቷ ውስጥ አለ ወይ ብሎ በስቷል ብሎ ለመናገር ከወገቧ በታች በጣም ጌን ካረገች ልክ እንደ ፔር ሼፕ ቅርጽ ከመጣ ያቺ ሴት የኤስትሮጅን ብዛት በሰውነቷ ውስጥ ሊኖር ይችላል። ምክንያቱም እንደዛ ያደርጋል። ልክ በዛው በሰጠን ሼፕ ልክ ውፍረትም ይሆናል ማለት ነው ኤስትሮጅን በሰውነት ውስጥ ሲበዛ። ሁለቱ መመጣጠን አለበት እና ላይክ ፕሮጀስትሮን በሰውነታችን ውስጥ ባላንስ ሲሆን እንቅልፋችንን በደንብ እንድንተኛ ሙዳችን ጥሩ ሙድ ላይ እንድንሆን ጤናማ የሆነ ኢንቫይሮንመንት እንዲኖር ያደርጋል። እና 3 አይነት ኤስትሮጅን አለ። ኤስትሮን ወይም ኤ1 ይሄ ሜድ በፋት ነው የሚሰራው። ኤስትሮን 3 አይነት ናቸው። ኤስትሮን ወይም ኤ1፣ ኤስትሮዳይል ወይም ኤ2 ላብ ሄደን ቴስት ተደርገን የሚታየው ማለት ነው። ላብ ቴስት የሚያደርገው የኤስትሮዳይል የሚባለው ነው። ኤስትሮል ደግሞ እርግዝና ላይ ስንሆን የሚታየው ማለት ነው። በእርግዝና ላይ ቼክ የሚያደርጉት እርጉዝ መሆናችንን የሚያዩበት ኤስትሮል ይባላል። እና 3 አይነት ናቸው በሰውነታችን ውስጥ በየጊዜው የሚገለጡት ማለት ነው። ኤስትሮጅን በሰውነታችን ውስጥ ሲበዛ ምንድን ነው የሚከሰተው? ሲበዛ ምንድን ነው ችግሩ? ምንድን ነው ቢበዛ እና ምንድን ነው የሚያበዛቸው? ሰውነት ውስጥ ይሄ ኤስትሮጅን እንዲበዛ የሚያደርገው ምንድን ነው? ሲበዛስ ምንድን ነው ችግሩ የሚለውን በጥቂቱ ለመናገር ነጭናጫ ያደርጋል፣ ባህሪያችንን ይቀይራል። ሲበዛ ሄቪ ወይም ደግሞ ፔንፉል ፔሪድ እንዲኖር ያደርጋል። አንዳንድ ጊዜ በጣም ፔንፉል ወር ሲመጣ በጣም በስቃይ የሚያሳልፉ እህቶች አሉ። እንደገና ሄቪ ፔሪድ እኔ አውቃለሁ።
በራሴ ባይደርስም በዚህ በየወሩ የሚሰቃዩ ሰዎችን ከልጅነቴ ጀምሬ እያየሁ አድጌያለሁ አውቃለሁ። የጡት ህመም ያመጣል ሲበዛ፣ ሲስት ወይም ደግሞ ካንሰርን ያስከትላል አይደለ? ኤስትሮጅን በደም ሲበዛ በሴቶች ውስጥ በብዛት በተለይ የጡት ካንሰር ጋር ተያይዞ የሚመጣው የኤስትሮጅን ብዛት ነው። ለወንዶች ቅድም እንደነገርኳችሁ የጋይኖኮመስቲያ ወይ ደግሞ የጡት ልክ እንደ ሴት አይነት ጡት እንዲወጣ ያደርጋል በሰውነታቸው ሲበዛ። ፋይብሮይድ ያስከትላል፣ ኢንዶሜትሪያል ካንሰር ያመጣል፣ ማይግሬን ሄዴክ፣ ሲስት እና ኢንዶሜትሮሲስ። ከዛ አልፎ ደግሞ በጥቂቱ ህፃናት ላይ ልጆች ላይ ኤርሊ ኤጅ 8 እና 9 ዓመት እያሉ ፔሪድ እንዲያዩ ያደርጋል ማለት ነው። በሰውነታቸው ውስጥ ቴስቶስትሮን ኤስትሮጅን ሲበዛ እና የሚጀምረው እንዳያችሁት በልጆችም ውስጥ ይከሰታል እና አሁን እንደምንሰማው ድሮ በእኛ ዘመን 14 13 ነው ፔሪድ የሚጀምረው። አሁን ግን በጣም ብዙ እናቶች በተለይ በእንደዚህ በቃ በስራዬ ምክንያት ብዙ እናቶችን አገኛለሁ እና በቃ ምንም ገና ምግብ እንኳን በአግባቡ መብላት ያልቻሉ ልጆች 8 እና 9 ዓመት ፔሪድ ያያሉ ማለት ነው። እነዚህ ነገሮች ምክንያታቸው ምንድን ነው? የኤስትሮጅን መብዛት። ኤስትሮጅኑ ከየት ይመጣል? እንዴት ሊፈጠር ቻለ በልጆች ሰውነት ውስጥ የሚለውን የተወሰነ ብናይ ጥሩ ነው። ምክንያቱም ዳይታችን አሁን እንደ ሁሉ ነገር ከዳይት ነው ባይባልም ከፋሚሊ የመጣም ጅን ሊኖር ይችላል። ግን አብዛኛው 90% ከበር የሚያደርገው ኢንቫይሮንመንታል ስለሆነ እሱን ብናይ ጥሩ ነው ብዬ አስባለሁ። የምንበላው ምግብ ኮንቬንሽናል የሆነ ስጋ፣ የተለያዩ ሆርሞን ስለሚወጉ እንስሳቱ የምንበላቸው ልጆች የሚበሉት ፕሮሰስ የተደረጉ ምግቦች፣ የወተት ተዋጽኦ፣ ቺዝ፣ ሆርሞን የተወጉ ማለት ነው እንስሳቶቹ። አሁን አንቲባዮቲክ ፍሪ ሚል ፈልገን ካልበላን ሌላው አንቲባዮቲክ ያለባቸው ፕሮሰስ የተደረጉ የተለያዩ የምንመገባቸው ምግብ ውስጥ የሚገኙ ማለት ነው እና ይሄ ዚኖ ኤስትሮጅን ይባላል። ከኤስትሮጅን ጋር ከኖርማል ከሰውነታችን ከሚመረተው ጋር ከነዚህ ከምንጠቀማቸው ፕሮዳክቶች ጋር ተያይዞ ስለሚገባ ሰውነት ልክ እንደ ኤስትሮጅን ይቆጥረዋል ማለት ነው። ዚኖ ኤስትሮጅን አሁን ለምሳሌ የምንጠቀማቸው ፕሮዳክቶች ሽቶ፣ ሜካፕ፣ ሎሽን፣ ቢፒኤ ያለባቸው ፕላስቲክ የሆኑ ነገሮች፣ ምግብ ትኩስ ሰርተን ፕላስቲክ ላይ የምንገለብጥ ከሆነ ወይ ደግሞ ኢቭን በፕላስቲክ ውሃ የምንጠጣው ውሃ ራሱ አብዛኛው ጊዜ አይታችሁ ከሆነ ፕላስቲክ ውሃዎች ጋዝ ስቴሽን ውጪ አርገዋቸው እናያለን። ያ ፀሐይ ቀልጦ አቅልጦት ወደ ውሃ ውስጥ ሊክ ሊያደርግ ይችላል። የተለያዩ ትኩስ ነገሮች ሰርተን ፕላስቲክ ላይ የምንገለብጥ ከሆነ የምንቀባቸው ፊታችን የምንቀባቸው ሜካፖች፣ ኢቭን ሌላ ደግሞ ይሄ ዚኖ ኤስትሮጅን የተገኘባቸው እነዚህ ፀጉር ስትሬት ለማድረግ ስሙዝ ለማድረግ የምንቀባቸው ፕሮዳክቶች፣ ፀጉር ስሙዝ የምናደርግበት የተለያዩ ሎሽኖች ውስጥ እነዚህ ዚኖ ኤስትሮጅኖች ይገኛሉ እና ሰውነታችን ውስጥ ይሄንን ፕሮዳክሽን ሊጨምረው ይችላል እና ስላግሽ የሆነ ጉበት ሲኖረን ወይ ደግሞ ኢንፍላምድ የሆነ ጉበት ሲኖረን የሚገባውን ሰውነታችን ውስጥ የሚገባውን ኤስትሮጅን ፕሮሰስ ማድረግ ስለሚያቅተው ይሄም በሰውነታችን ውስጥ ኤስትሮጅን በትክክል ፕሮሰስ እንዳይደረግ ያደርገዋል፣ እንዲጠራቀም ያደርገዋል። ሌላ ድርቀት ችግር ካለብን፣ የድርቀት ችግር ካለ በብዛት ልጆች ላይ ድርቀት ይታያል። ወላጆችም እንደዚሁ ድርቀት የሚያስቸግረን ከሆነ አሁንም ኤስትሮጅን ፕሮሰስ ተደርጎ እንዳይወጣ ተመልሶ ሪሳይክል እንዲያደርግ ያደርገዋል፣ ድርቀት ካለ ማለት ነው።